ሃይ ፋሚሊ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ በእንግሊዘኛ ቮካቡላሪ ወርድስ ዊዝን ዘ ሚኒንግ በሚል መጥቻለሁ ማለት ነው። ቮካቡላሪ ወርዶች ናቸው፣ ዴይ ቱ ዴይ የምንጠቀምባቸው ቃላቶች ናቸው። እነሱ ደግሞ ሚኒንጋቸው ምንድን ነው? ብዙ ሰው በተለምዶ ዝም ብሎ ይጠቅሳቸዋል እየወራ በመሀል ግን ምን ለማለት ፈልገ ነው ቢባል ምናልባት ግራ ሊጋባ ይችላል። ስለዚህ እሱን ነገር ጥርት አድርገን ለመሄድ ይህን ነገር ሆልድ አድርገህ አትይዝም እንዴ ምናምን ይላል ሰው አይደል እንዴ? ሆልድ አታደርግም እንዴ ያለህን ነገር ምናምን ነገር ይላል አይደል? ሶ ሃው ዱ ዩ ሴይ ኢት ኢን እንግሊሽ? ቱ ኪፕ ሰምቲንግ ኢን ዮር ሃንድ ማለት ነው። መጀመሪያው ላይ እንደምታዩት እዚህ ጋር ይሄው ከርሰሩን እየተከተላችሁ እሺ። አንደኛው ላይ ወርድ ከሚለው ቀጥሎ ሆልድ ማለት ምን ማለት ነው? ሆልድ ማለት ምን ማለት ነው ስትሉ ሚኒንጉ ዴፊኒሽኑ ምንድነው ተባሉ? ቱ ኪፕ ሰምቲንግ ኢን ዮር ሃንድ ማለት ነው። በእጃችሁ መያዝ ማለት ነው። you know የሆነ ነገር ካላችሁ ሳትበትኑ ወይ ሳትሰጡ ወይ የሆነ ነገር ይዛችሁ ማቆየት ማለት ነው። ይሄ ነገር የሆነ ነገር የሚያዝ ነገር ብቻ ሳይሆን የሆነ ቦታ የምታስቀምጡት ነገር ሆልድ ኦን አድርጋችሁ ያዙ ምናምን ይባላል አይደል? ሶ ሆልድ ሚንስ ቱ ኪፕ ሰምቲንግ ኢን ዮር ሃንድ ማለት ነው። እሺ ኦኬ፣ ወደ ሁለተኛው ስንሄድ ስታርት ይላል እዚህ ጋር። ስታርት what does it mean? ስታርት ማለት ምን ማለት ነው? ሶ ቱ ቢጊን ዱይንግ ሰምቲንግ ማለት ነው። ቱ ቢጊን ዱይንግ ሰምቲንግ የሆነ ነገር መጀመር ነው። you know ስራ ሊሆን ይችላል፣ ወሬ ሊሆን ይችላል፣ ማስተማር ሊሆን ይችላል። የሆነ ነገር መጀመር ዛት is called start እንላለን ማለት ነው። ቱ ቢጊን ዱይንግ ሰምቲንግ የሆነ ነገር ስራ መጀመር፣ ማድረግ መጀመር፣ ማውራት መጀመር። ሶ ኢኒሻል ነው ዋና ይሄኛው የሚያመለክተን ስታርት ማለት። ብሪንግ ማለት ምን ማለት ነው? the word bring, this is a word. So how can you define in English the word bring? So to take something with you to a place ማለት ነው። bring ማለት to take something with you to a place. bring እና give የሚለውን በዋናነት ብትይዙት give መስጠት ነው አይደል? bring ማለት ደግሞ ምን ማለት ነው? መቀበል ማለት ነው። መቀበል። to take something ማለት የሆነ ነገር መውሰድ ነው። to take something with you to a place እንደማለት ነው። ኦኬ ፒክ ማለት ወይና ፒክ አድርገኝ እዚህ ጋር ምናምን ይባላል አይደል? to choose or lift something, you know to choose or lift something የሆነ ነገር ማንሳት ማለት ነው። የሆነ ነገር መውሰድ። ከቦሌ ፒያሳ የሆነ ነገር ብትወስዱ ምን አረጋችሁት ማለት ነው? ፒክ አደረጋችሁ ነው። to choose or lift something lift ማለት ማንሳት መውሰድ እንደማለት ነው እዚህ ጋር እንጂ መተው የሚለው አይደለም። ሼርስ ምንድን ነው? ሼር አድርጉ በእናታችሁ ይላል ሰው። ሼር ምንድን ነው? what does mean share? to let someone use what you have, you know to let someone use what you have እናንተ ያላችሁን ነገር ምን ማድረግ ነው? የሆነ ሰው እንዲጠቀምበት ምን ማድረግ ነው? መፍቀድ እንደማለት ነው። you know መፍቀድ። ለምሳሌ እኔ ይሄን ቪዲዮ ሰርቼ ለእናንተ ሼር ሳደርግላችሁ ይሄን ቪዲዮ ሰምታችሁ እንድትጠቀሙበት ነው አይደል እንዴ? እውቀታችሁን የእንግሊዘኛ እውቀታችሁን የምታወሩትን ነገር በኮንሰፕት እንድትይዙት ነው። ስለዚህ ሼር ማለት to let someone use what you have, right? ኦኬ ወደ ቀጣዩ ነድ። ድሮፕ ማለት ምን ማለት ነው? what does mean drop? what does mean? how do you define it? so to let something fall. ድሮፕ ማለት to let something fall ማለት ነው። ነው fall ማለት መውደቅ እንደማለት ነው። መጣል እንደማለት ነው። የሆነ ነገር fall መውደቅ ነው። ኦኬ ስለዚህ ድሮፕ ማለት መጣል ማለት ነው። ድሮፕ ሚ ሂር ስንል ምን ማለታችን ነው? እዚህ ጋር ወርደኝ ነው አይደል? ድሮፕ ሚ ሂር ፕሌስ ስትሉ አሁን እዚህ ጋር ወርደኝ ነው። እዚህ ጋር ወርደኝ። ኦኬ ድሮፕ ሚ ኦቨር ዜር ስትሉስ እዛ ጋር ወርደኝ ወይም ታች ጋር ወርደኝ ስትሉ ድሮፕ ሚ ኦቨር ዜር ትላላችሁ። ስለዚህ ድሮፕ ማለት ላይክ ቱ ሌት ሰምቲንግ ፋል ነው። የሆነ ነገር መጣል መፍቀድ ነው። እንዲወድቅ እንዲጣል መፍቀድ ነው። እዚህ ጋር you know ሌት አብዛኛውን ጊዜ ፐርሚሽን ጋር ነው you know ነገር ግን እዚህ ጋር ድሮፕ ማለት አውርደኝ ለማለት እንጠቀምበታለን ማለት ነው። በተለያየ ፍሬዝ ፎርም በሚመጣ ሰዓት ላይ ሚኒንጉን ትንሽ ዘወሬ ማለት እንትን አለ ፕሮባቢሊቲ አለ። ስለዚህ ፑሽ ማለት what does mean? ፑሽ ፑል ምናምን እንላለን አይደል? ብዙ የፊዚክስ ተማሪዎች ካላችሁ ሞር እናንተ ኤክስፕሌን ልታደርጉ ትችላላችሁ። ስለዚህ ፑሽ ማለት to move something away from you ነው። you know ፑሽ ማለት መግፋት ማለት ነው። መግፋት ማለት ደግሞ ምን ማለት ነው ስትዘረዝሩት to move something የሆነ ነገር ማንቀሳቀስ ነው። away from you ከናንተ ምን ለማድረግ ለማራቅ ማለት ነው። to move something away from you, right? ፑል ማለት ደግሞ የዚህ ኦፖዚት ነው። የዚህኛው ኦፖዚት ወይም አናሎገስ ደግሞ ምንድነው የሚሆነው?
ፑል ይሆናል ማለት ነው። ፑል ማለት ደግሞ ቱዋርድስ ዩ ወደ እናንተ ምን ማድረግ ነው? ሙቭ ማድረግ። ሙቭ ሰምቲንግ ቱዋርድስ ዩ ወደ እናንተ ከሆነ ደግሞ ምን ይሆናል ማለት ነው? ፑል እንላለን ማለት ነው። መጎተት to move something towards you ከሆነ ፑል የዚህኛው ተቃራኒ ይሆናል ማለት ነው። በት ፑሽ ስትሉ ግን to move something away from you ነው የሚሆነው ማለት ነው። ኦኬ ጋይስ አሁን ደግሞ ወደ ቀጣይ እንሂድ። ምን ይላል? ሂር ይላል እዚህ ጋር። ሂር የትኛው ሂር ነው? እዚህ ጋር በእንትናችን ድምጻችን ሂር ስንል ብዙ ነገር ሊመጣ እዚህ የሚለው ሊመጣላችሁ ይችላል እዚህ ጋር። ስለዚህ ይሄኛው ሂር ማለት to notice sound with your ear ማለት ነው። አየ ኖቲስ ማለት ኦልሬዲ የሆነ ነገር እንደሰማችሁ ኖቲስ ማድረግ። ሳውንድ ዊዝን ዮር ኢር ወደ ጆሮአችሁ የሆነ ድምጽ መጥቷል ሰምታችኋል ማለት ነው። ስለዚህ ሂር ማለት እዚህ ጋር መስማት ማለት ነው። መስማት ዱ ዩ ሂር ሚ እየሰማኸኝ ነው? ዱ ዩ ሂር ሚ እየሰማኸኝ ነው? ስለዚህ ሂር የምንጠቀመው ይሄኛው ነው ማለት ነው። ሂር ያችኛዋ ኤች ኢ አር ኢ ከሆነ ግን እዚህ ማለት ነው። ለምሳሌ ቅድም ድሮፕ ሚ ሂር ስንል አሁን ይሄኛው ሂር አይደለም። በድምጽ ተመሳሳይ ይመስላሉ እንጂ በሚኒንግም በወርድም ይለያያሉ። እነዛ በድምጽ ግን ተመሳሳይ ናቸው። ኦኬ ስለዚህ መስማት የሚለው ይሄኛው ነው የሚሆነው ሂር ማለት ነው። to notice sound with your ears. stay ማለት what does mean stay? to not leave a place. stay ማለት to not leave what? to not leave a place ማለት stay መቆየት ማለት ነው። መቆየት ማለት ከሆነ ቦታ አለመልቀቅ አለመሄድ ማለት ነው። ለምሳሌ እዚህ ጋር ቆየኝ ብትሉ እዚሁ ጋር ቆየኝ ከዚህ አትሂድ እንደማለት ነው አይደል? ስለዚህ ሊቭ ማለት መልቀቅ ነው። ስለዚህ ናት ሲኖረው ኔጌቲቭ የሆነ እንትን ነው ይሄ። ናት ማለት የሊቭን ምን ይሆናል? ኢን ኦፖዚት ነው የምትተረጉሙት ማለት ነው። አብሮት ካለ ሊቭ መልቀቅ ነበር። ናት ሊቭ ማለት እዚህ ጋር ሳትለቅ የትም ሳትሄድ ቆየኝ እንደማለት ነው። ስቴይ ሂር ብትሉት የሆነ ሰንበዲ ለምሳሌ እችን ወርድ ምን ላይ ታውቋታላችሁ? አብራ ስትመጣ በፍሬዝ ቅድም እንደነገር ዌክ አፕ የሚል ላይ ታስታወሳችሁ። ይችኛዋ ናት አብራም ትመጣው። አፕ ብንቀጥልባት ምን ማለት ነው? ዌክ ቱ ስታፕ ስሊፒንግ ራይት። ቱ ስታፕ ስሊፒንግ ማለት እንቅልፍን ምን ማድረግ ማቆም። ለምሳሌ ተኝታችሁ ተንቀልፍታችሁ ከነበረ ያን ስቶፕ አድርጋችሁ ምን ልታደርጉ? ዌክ አፕ ትነሱ ትችላላችሁ። ጠዋት ላይ ሊሆን ይችላል፣ ቀን ሊሆን ይችላል፣ ኤቭሪ ታይም ሊሆን ይችላል። ነገር ግን to stop sleeping that's called wake እንላለን ማለት ነው። ግዴታ ማታ ብቻ አይደለም። ኦኬ ሴቭ ማለት what does mean save? ሴቭ አድርግ ይባላል አይደል? ሴቪንግ ይሄ ደግሞ የሲቪክስ ተማሪዎች ሞር ዲፋይን ታደርጉልኛላችሁ ብዬ አስባለሁ ነው። ሲቪክስ ተማሪዎች ቅድም ምንድን ነበር ስለ ፑል ፑሽ ምናምን ፊዚክስ ነበር ሪፈር ያደረኳችሁ። አሁን ደግሞ ሲቪክሶች እስኪ የት አለን? ሴቭ ማለት to keep for what? later or protect something ማለት ነው። you know to keep for later ማለት ምን ማለት ነው? ለኋላ ለአመት ሊሆን ይችላል፣ ለነገ ሊሆን ይችላል፣ ለ10 አመት ሊሆን ይችላል፣ ለሁሉ ጊዜም ሊሆን ይችላል። ሴቭ የምታደርጉት ነገር የምታስቀምጡት ነገር that's called ሴቭ ይባላል ማለት ነው። protect something ማለት ደግሞ የሆነ ነገር ለምሳሌ ከኤክስትራቫጋንሲ ሊሆን ይችላል። ሲቪክስ ያልኳችሁ ለዛ ከኤክስትራቫጋንሲ ሊሆን ይችላል፣ ካላስፈላጊ ወጪ ሊሆን ይችላል። ሴቭ ልታደርጉት ትችላላችሁ የሆነ ነገር you know እቁብ ገብታችሁ ሊሆን ይችላል ኦር በተለያየ ሜተድ ሴቭ ልታደርጉ ትችላላችሁ። ብር ብቻ ሳይሆን ኢነርጂም ሴቭ ይደረጋል፣ ብዙ ነገር ሴቭ ይደረጋል። ስለዚህ ሴቭ ማለት ኪፕ ፎር ላይተር ኦር ፕሮቴክት ሳምቲንግ ለሆነ ነገር ለወደፊት ማስቀመጥና መጠበቅ እንደማለት ነው፣ ወይም መጠበቅ ማለት ነው። ኦኬ ለርን ማለት ለርን ማለት ምን ማለት ነው ቤተሰብ? ለርን መማር ማለት ምን ማለት ነው? ነው ለርን ማለት መማር ማለት ስተዲ ማለት ማጥናት ነው። በዛው እየለያችሁ እስቲ ብዙ ጊዜ መማር ለማለት ስተዲ የሚጠቀማለ፣ ማጥናት ለማለት ለርን የሚጠቀማለ። ነገር ግን እሱ they have a slightly difference between them okay። ስለዚህ ለርን ማለት to get knowledge or skill ማለት ነው። to get knowledge or skill ምን ማለት ነው? ለርን ማለት መማር ማለት እውቀት ማግኘት ነው አይደል? ማግኘት ነው ኦር ምን የሆነ ችሎታ ማግኘት ነው። እንጻንተ ኦኬ ባይ ማለት ነው ማለት ነው። ባይ የኔ ተማሪዎች ብዙ የምታስታውሱ ካላችሁ ስለ ባይ ብዙ ነገር እናወራለን። 3 አይነት ባይ አይተናል ሲምፕሊ፣ ሌላም ሊኖር ይችላል። ግን እንደ ኤግዛምፕል 3 አይነት ባዮችን ቢ ዋይ የምትለው ባይ፣ ቢ ዩ ዋይ እዚህ ጋር ያያየናት ያለችዋ ባይ፣ ሌላ ደግሞ ቢ ዋይ ኢ የምትባል ባይ አለች። እነዚህ በድምጽ ፎኔቲካቸው ተመሳሳይ ነው። ተመሳሳይ ድምጽ ነው ያላቸው but they have a different meaning right።
ዲፍረንት ሚኒንግ ኤንድ ዋይ ኦፍ ራይቲንግ ያጻጻፍ ሁኔታቸውና ሚኒንጋቸው ይለያያል። በት ድምጻቸው ግን ዳር ዘሰም ባይ ዋት ዘ ኔም ስማቸው ተመሳሳይ ነው። ኦኬ ባይ ማለት ቱ ጌት ሰምቲንግ ባይ ጊቪንግ ማኒ ራይት የሆነ ገንዘብ ሰጣችሁ የምትቀበሉት ነገር ማለት ነው። ቱ ጌት ሰምቲንግ ማለት የሆነ ነገር ማግኘት። በምን ነው የምታገኙት ግን? በምን መንገድ? ባይ ጊቪንግ ማኒ ራይት የሆነ ገንዘብ በመስጠት ማለት ነው። የሆነ ገንዘብ በመስጠት ነው የምታገኙት ያን ነገር። ሶ ያን ባይ ወይም መሸመት መግዛት እንለዋለን ማለት ነው። ሌላው ባይ ግን 3 ባይ እዚህ ጋር መጻፊያው እንትን ስለማይልልኝ ነው በሌላ እንትን እየጻፍኩ አሳያችኋለሁ። ሌላው ባይ ቢ ዋይ ከሆነ በሆነ ነገር ለምሳሌ as I told you by phone ብንል ይሄኛውን ባይ አይደለም እንጠቀመው። ይሄኛውን ባይ አይደለም as I told you by phone በስልክ እንደነገርኩህ በስልክ እንደነገርኩህ as I told you by phone። ስለዚህ ጋር ይሄኛውን ባይ አይደለም እንጠቀመው ነው ዛጋ ቢ ዋይ ነው የምንጠቀም በምትለው ነው የምንጠቀምባት ነው። ኦኬ ሌላኛው ሶስተኛው ዋይ ደግሞ ኦኬ ሶስተኛውን ዋይ ደግሞ ልንገራችሁ ቢ ዋይ ኢ ትባላለች። ለፌርዌል ነው የምንጠቀምባት ለስንብት ማለት ነው። ቴክ ኬር ኤንድ ባይ ልትሉ ትችላላችሁ። ራስን ጠብቅ ቻው ማለት ነው። እሺ ሌላ ላይ መስላችሁ ይችላል። ራስን ጠብቅ ቻው የሆነ ለምሳሌ ወደ ሌላ ሀገር ስትልኩት ራስን ጠብቅ ከምን ከሌባ ከዘራፊ ከምን ተጠንቀቅ ለማለት ቴክ ኬር ኤንድ ባይ ማለት ትችላላችሁ። ኦኬ ያቺኛው ባይ ምን ተጠቀማት አሁን እያልኩት ያለው ባይ ቢ ዋይ ኢ ነች። እሺ ቢ ዋይም አይደለችም ቢ ዩ ዋይም አይደለችም። ዶንት ፎርጌት ኢት ኦኬ ኦኬ እቺን ምንድነው የታዘብኩት ብዙ ሰው ቻው ሲለኝ ምናምን መጨረሻ ላይ ቢ ዋይ ብሎ ስለሚሰነበተኝ ነው። ነገር ግን ቢ ዋይ ማለት ቻው ማለት አይደለም። እሺ ቢ ዋይ ኢ ነች። ኦኬ ዊሽ ማለት ምን ማለት ነው? ዊሽ ዋዳስ ሚን እየተከተላችሁ እሺ ወክ ሲጻፍ ደብሊው ኦ ሳይሆን ደብሊው ኤ ኤል ኬ ነው። ብዙ ጊዜ ራይቲንግ ስኪል ማስተምራችሁ ልጆች እንደዚህ አይነቶች ይዛችሁታል ሙሉን አቃለው። ምናልባት አዲስ ተማሪ አዲስ የምታገኙት ይሄን ቪዲዮ በደንብ ማየት ያስፈልጋል። እንደዚህ አይነት ወርዶች ብዙ አሉ። ስለዚህ ኤል እዚህ ጋር ኦሚት ትደረጋለች አትነበብም። ጻፉ ብትባሉ ወክን ጻፉ ብትባሉ ግን ኤል አይቀርም አናነበውም ብለን ከመጻፍ አንቆጠብም እንጽፈዋለን። ስለዚህ ወክ ማለት ቱ ሙቭ ስቴፕ ባይ ስቴፕ ኦን ፉት ማለት ነው። ይነው አሁን በመኪና እየሄድን ወክ እያደረግን ነው አይባልም። እሺ አይባልም። ቱ ሙቭ ስቴፕ ባይ ስቴፕ ኦን ፉት በእግር። ኪፕ ማለት ዋዳስ ሚን ኪፕ ማለት ኪፕ ቅድም ይችን ኪፕ የሆነ ወርድ ዲፋይን ስናደርግ ተጠቅመናታል። ሴቭ የምትለው አለ አይደል? ያ ሴቭ የምትለው እዚች ጋር ተጠቅመናል። ይችኛዋን ደግሞ ምን ብለን ነው መንፈታት ካላችሁ ቱ ኮንቲኒው ሃቪንግ ሰምቲንግ ቀጣይነት እንዲኖረው ነው። ቱ ኮንቲኒው ሃቪንግ ሰምቲንግ የሆነ ሰው አሁን ከ60 ፋይናል ላይ ሊሆን ይችላል። ከ60 ለምሳሌ 60 ቢያመጣ መምሩ ምን ሊለው ኪፒታፕ ሊለው ይችላል። ኪፒታፕ ያ ማለት ምን ማለት ነው? ቀጥልበት፣ ይሄን ጉብዝና እንቀጥልበት፣ ከዚህ ሌቭል እንዳትወርድ እያለ ነው ማለት ነው። ሶ ኪፕ ሚንስ ቱ ኮንቲኒው ሃቪንግ ሰምቲንግ ዛት ሚንስ ኦኬ ፑል ማለት ሰው መጣ ይሄ ነገር እኔ እዚህ ጋር መኖሩ ነው ራሱ ቼክ አላደረኩትም ነበር። ነገር ግን የት ጋር ነው ፑሽ የሚለው ላይ እዚች ጋር አይተነዋል። ፑሽ የሚለው ጋር ቱ ሙቭ ሰምቲንግ አዌይ ፍሮም ዩ ነበር። ፑልሳ ቱ ሙቭ ሰምቲንግ ክላውዘር ኦር ቱዋርድስ ዩ እንደማለት ነው። የማለት ማስጠጋት ወደ እናንተ እና ቱዋርድስ ዩ ወደ እናንተ ማስጠጋት ወንበር ሊሆን ይችላል ኦር ሰምቲንግ ኤኒ ማተር ራይት። ስለዚህ ቱ ሙቭ ሰምቲንግ ክላውዘር ወደ እናንተ ክላውዘር አዌይ ፍሮም ነበር ቅድም አይደል? away from you ከናንተ ማራቅ ነበር push pull ደግሞ አሁን to move something closer ወደ እናንተ ማስጠጋት ይሆናል ማለት ነው። ይሄን ይመስላል። ቀጣይ ደግሞ በሌላ ቪዲዮ ግልጽ ባለ ቪዲዮ በእንግሊዘኛ መጣለው ጥርት ባለ ለናንተ ጠቃሚ ቪዲዮዎችን ሁሌ ይዤላችሁ እንደመጣ አትጠራጠሩ። ስለዚህ ቤተሰብ በመሆን ተባበሩኝ። ፎሎ ላይክ ሼር በማድረግ በጣም ፒለር ነው። ያ ማለት very important it's very important for what communicating with others right ከሌላው ጋር ኮሙኒኬት ለማድረግ ምን ተጠቀምበት በጣም ጠቃሚ የሆነ ቪዲዮ ነው ይዤላችሁ መጣው። ስለዚህ እንደዛ ግን እንደ ጠቃሚነቱ ግን የዛንታል ሰው ላይ እየደረሰ ስላልሆነ ሼር በማድረግ ኮፒ ሊንክ በማድረግ ትብብራችሁን ጠይቃለሁ። ውድ ቤተሰቦቼ አዲስ የደረሳችሁ በጣም አመሰግናለሁ ቤተሰብ በመሆናችሁ። ስለዚህ